አንቺ ጽጌ የምትባይ ቆሻሻ ቅራቅንቦ ራስሽ አሁን ያበድሽ ሴትዮ ራቆትሽ የምትሄጂ ሴትዮ አሁን ለአብርሽ ምክር አይደል ምክር ከሮታ ጋር ኖር ምናምን ሮታ ትወድሃለች ምናምን አንቺ እቺ ምን አይነት ቆማጣ ናት? አብርሽ እኮ ትዳር አለው እኮ የሄርሜላ ባል እኮ ነው። ምን አባትሽ ነው? ቆይ አንቺ ቆይ ረፊ ፈጣሪ እንደምትመጣበት እውነቴን ነው። አንቺ ጽጌ የምትባይ ጭራቅ አርፈሽ ተቀመጪ እንዴ! ምን አባትሽ ነው? በግድ ልታጋቢ ነው እንዴ? ሮታ ሲጀምር ተንዘላዝላ ነው ቤትም በመጀመሪያ ያረገዘችው። ልጇም ይሁን ልጇም አይሆን የሚታወቅ ነገር የለም። ከጉዲፈቻም ታምጣው ምን እናውቃለን እኛ። አንቺ አርፈሽ አትቀመጪም? ለራስሽ ሰካራም ሴትዮ እዚህ ራውትሽ የምትንዘላዘል ሴትዮ አሁን አንቺን ለምክር አትመጥኝም ሲጀመር። እከከሽ አብርሽ አርፈ ተቀመጥ። እውነቴን ነው አርፈ ተቀመጥ እና ከሚስትህ ጋር ማለት ነው። ልታለያየ ነው እቺ ሴጣናት። ይቺ ሮታ የምትባል ሴትዮ ትውጣ ትገልበጥ። እሷ ሲጀምር ሮታ ትገልበጥ።